አስጀምሬዋለሁ። አንግል ለውጣለሁ እና ማወቅ እንዳትላልና ከዚህ በኩል ከፈለክ ከተረጓለ እዚሁ ነው ኤዲት አድርገን የምንፖስተው ራሱ የለም ወርቆ የለም። ዛሬ አንድ ሞዲፊኬሽን ላሳያችሁ ነው የመጣሁት። ይሄ ሞዲፊኬሽን ደግሞ ምንድነው? ሁለት አይነት ፓወር ሰፕላይ ያለን። የመጀመሪያው ስዊች ሞድ የምንለው ሲሆን ሁለተኛው ደግሞ ሊኒየር ነው። ይሄ ትራንስፈርመር ወይም ይሄ ስፒከር ስትመለከቱት በስዊች ሞድ ፓወር ሰፕላይ የሚሰራ ነው። ስለዚህ ይህን ስዊች ሞድ ፓወር ሰፕላይ ወደ ምን እንቀይረዋለን? ወደ ሊኒየር ፓወር ሰፕላይ እንቀይረዋለን ማለት ነው። ይሄ የስፒከር ቦርዱ ሁለት ክፍል ነው ያለው። ይሄ ሲስተሙ ሲሆን ከዚህ በኩል ደግሞ የምናየው ስዊች ሞድ ፓወር ሰፕላይ የምንለው ነው። ስለዚህ ይሄ ስዊች ሞድ ፓወር ሰፕላይ እንደምታዩት ሙሉ ለሙሉ በርን አድርጓል። እዚህ ጋር የምትመለከቱት ብሪጅ ዳዮዶቹ አይሲዎቹ ምናምን በርን አድርገዋል። ስለዚህ ይሄኛውን ወደ ምን እንቀይረዋለን? ወደ ትራንስፈርመር እንቀይረዋለን። ይሄን ትራንስፈርመር ስንቀይር ደግሞ ቮልቴጁን ምንድነው የምናደርገው? እዚህ ጋር አስጠጊው። እዚህ ጋር እንደምትመለከቱት ሁለት ቮልቴጅ ነው ያለን። የመጀመሪያው ግራውንድ፣ ከዛ ደግሞ 10 ቮልቴጅ አለ። ይሄ ማለት ደግሞ የሚያገለግለን ግራውንዱና 10ሩ ለዲስፕሌይ ሲሆን እዚህ ጋር ደግሞ ፕላስ 12 ቮልት እና ማይነስ 12 ቮልት የሚል አለ። ይሄ ደግሞ ለሲስተም ፓርቱ የሚያገለግለን ሲሆን ለሁለቱ ደግሞ እዚህ ጋር ኮመን ግራውንድ አለን ማለት ነው። ይህንን ለመጠቀም አሁን አስቸጋሪ የሚያደርግብን እዚች ጋር ማይነስ እና ፕላስ ቮልቴጁን ለማግኘት ሲሆን ይህን ደግሞ ለማግኘት ምንድነው እኛ የምንጠቀመው? ብሪጅ ዳዮድ እንጠቀማለን ማለት ነው። እዚህ ጋር ይሄ ትራንስፈርመር እንደምታዩት 12 በ2 ነው። ይሄ ኦፒ የሚለው አውትፑት ማለት ነው። 12 በ2 በ1.2 አምፒር ሲሆን ኢንፑታችን ያው እንደታወቀው ከ220 እስከ 250 ድረስ ይሆናል ማለት ነው። ስለዚህ ይሄኛውን ማይነስ እና ፕላሱን ለማምጣት ስንል የግድ ምን እንጠቀማለን? እዚህ ጋር የምትመለከቱትም ብሪጅ ዳዮድ እንጠቀማለን ማለት ነው። ይሄኛው የምትመለከቱት ይሄ ከለር ግራውንድ ሲሆን ይሄ ሁለቱ ደግሞ ፖዚቲቭ ቮልቴጅ 12 ቮልቴጅ ይዞልኝ የሚመጣ ነው። ስለዚህ ይሄኛውን ብሪጅ ዳዮድ ነው የምጠቀመው ፕላስ እና ማይነሱን ለማምጣት። እሱን ለማድረግ ደግሞ እዚህ ጋር የምትመለከቱት የመሃሉ ሁለቱ እግር ያ ማለት በዚህ በኩል ነው። እዚህ ጋር 1 2 3 4 እግር አለን። ይሄ የብሪጁ ዳዮድ እግር ሲሆን ሁለቱ የመሃሉ ኤሲ ኢንፑቶች ናቸው እነዚህ ሁለቱ። ይሄኛውና ይሄኛው ደግሞ አውትፑት ስለሆነ በዚህ በኩል ስናየው ይሄ ፖዚቲቭ ቮልቴጅ አውትፑታችን ነው። በዚህ በኩል ያለው ይሄው ፖዚቲቭ ሳይን ተጽፎበታል። እዚህ መሃሉ ላይ ኤሲ ይላል። እዚህ ጋርና እዚህ ጋር ኤሲ ይገባል ማለት ነው። ይሄኛው ማይነስ የሚወጣበት ስለሆነ ማንኛውንም ቮልቴጅ ብንሰጠው ወደ ምን ይቀይርልናል? ወደ ዲሲ ቀይሩ ፖላሪቲ በዚህ አይነት መልኩ አድርጎ ያወጣልናል ማለት ነው። ይሄንን እዚህ ጋር የትራንስፈርመር ብይዱን እዚህ ጋር 12 ግራውንድ 12 በይጅ ያለው አውትፑቱን ከዚህ ጋር ወስጂ ይሄን እንደምታዩት ከዚህ በኩል ፖዚቲቭ ስለሆነ ይችኛዋን ገመድ ወስጂ እዚህ ጋር ፖዚቲቭ የዳዮድ አውትፑቱን እዚች ጋር ኔጌቲቭዋን እዚች ጋርና ግራውንዱን እዚህ ካደረግን በኋላ እዚህ ካፓሲተሮች ላይ ይደርስልናል ማለት ነው። እሱኛውን ደግሞ ቮልቴጅ ሰጥቼ ቼክ ላድርግላችሁ። የትኛውን እሱ ቂጣች ተምሮ ማብራት ነው። እዚህ ጋር እንግዲህ ይሄን አብርተናል። ኤሲያችንን ለመለካት ከፈለግን እዚህ ጋር መጀመሪያ ወደ ኤሲ እናደርግና እዚህ አውትፑቱ ላይ እዚህ ጋር ግራውንዱን ይዤ እዚህ ጋር ግራውንድ ይዣለሁኝ። ይሄን ግራውንድ እዚች ጋር ስለካ
ያው 13 ቮልቴጅ መጥቶልኛል። በዚህኛው ሳይድም ስለካው 13 ቮልቴጅ መጥቷል። ይሄ ከመጣልኝ በኋላ ግራውንዱን ሳልቀይር ምን አደርጋለሁ? ሜትሩን ወደ ዲሲ ከቀየርኩ በኋላ ከዚህኛው የዳዮዱን አውትፑት እዚህ ጋር ስለካው ይሄው ኔጌቲቭ 15 ቮልቴጅ መጥቷል። ከዚህኛው በኩል ደግሞ ስለካው ይሄው ፖዚቲቭ 15 ቮልቴጅ መጥቶልኛል። ልዩነቱን እዚህ ጋር ስንለካ ኔጌቲቭ ሳይን አለው። ከዚህኛው ሳይድ ስንለካው ግን ኔጌቲቭ ሳይኑ ይጠፋል ማለት ነው። ስለዚህ ፖዚቲቭ እና ኔጌቲቭ ቮልቴጁን ስላገኘሁኝ ቀጥታ እዚህኛው ጋር አምጥቼ በይዳለሁኝ። ከዛ በኋላ ላይሲዎቹ መድረሱን በትክክል ለማረጋገጥ ከፈለግን 2030 የሚባለው አይሲ ከዚህኛው በኩል ፖዚቲቭ ቮልቴጅ አለው። ይሄው ፖዚቲቭ 15 ቮልቴጅ፣ የመሀለኛው ነገር ስንለካው ኔጌቲቭ 15 ቮልቴጅ ስለመጣልኝ ይሄ ነገር በትክክል ተሳክቶልኛል ማለት ነው። ቀጣዩ ምንድነው? የዲስፕሌዩ 10 ቮልቴጅ መስጠት ነው። 10ሩን ደግሞ በፓራራል ከዚህ ጃምፕ አድርጌ ግራውንድ እና 10 ቮልቴጅ ሰጠውና ጂፓሱን እንሞክረዋለን።